በአጠቃላይ እንግዲህ ከሆርሞንም ጋራም ይሁን ከአመጋገብ ችግር ጋር ወይም ከነርቭ ጋራ ተያይዞ የሚመጣ የሰው ልጅ ችግር እንግዲህ ባጭሩ ልገልጽላችሁ ፈልጋለሁ። እንግዲህ ያው የምገልጽላችሁ አይነት በሽታ የሌለው ሰው የለም ማለት አይቻልም። ያው ሁሉም ሰው በሽተኛ ነው ማለት አይደለም፣ ወይ ታማሚ ነው ማለት አይደለም። ያው ብዙ ሰዎች የተቸገሩ ሰዎች አሉ። ለተቸገሩ ሰዎችም ለመድረስ ላልተቸገሩትም በቀጣይ ደግሞ ለችግር እንዳይጋለጡ ለማድረግ ነው ትልቁ ዓላማችን። እንግዲህ ከሆርሞን ጋር በተያያዘ ሊመጡ የሚችሉ ችግሮችን ሆርሞን መዛባት ሊያመጣቸው የሚችሉት ችግር የልብ ችግር ያመጣል፣ የወር አበባ መዛባት ያመጣል፣ የኤስትሮጂን ከፍ ዝቅ ማለት ያመጣል። ከዛ የጡት ካንሰር ሊያመጣ ይችላል፣ የስኳር በሽታ ያመጣል፣ የደም ግፊት ያመጣል። በልጆች በህፃናት ላይ ደግሞ በእርግዝና ሰዓት ላይ ደግሞ ልጆች አካለ ጎዶሎ ሆነው እንዲወለዱ ያደርጋል። ከመጠን በላይ ቁመታቸው ረዥም ወይም ክብደታቸው ከፍተኛ የሆኑ ልጆች እንዲወለዱ ያደርጋል። ከክብደታቸው ደግሞ ከመጠን በታች አነስተኛ የሆኑ ልጆች እንዲወለዱ ያደርጋል። ከዛም ባለፈ ከተወለዱ በኋላ እድገታቸው እንዲገታ ያደርጋል። እንዲገታ ማለት እንግዲህ በአግባቡ የሰው ልጅ ማደግ ባለበት ደረጃ ሳያድጉ ድዋርፊዝም ወይም አጭር ሰዎች የምንላቸው ወገብ መጉበጥ ሊሆን ይችላል፣ የጎበጥ ሊሆን ይችላሉ። እንደነዚህ አይነት ልጆች እንዲወለዱ ያደርጋል። ከዛም ባለፈ የነርቭን ይጎዳል። ሆርሞን በተዛባ ቁጥር ከሰውነታችን ላይ ሁሉም አይነት ዑደት ወይም ሆሞባላንስ የምንለው ነገር ስለሚዛባ የነርቭ እንቅስቃሴ የነርቭ ሂደት በሂደት እየተጎዳ ይሄድና በሂደት የነርቭ ችግር ሊያመጣ ይችላል። አይናችን ላይ የአይናችን ፕሬሸር እንዲጨምር ያደርጋል። በሂደት የአይን መጥፋት ችግር፣ የአይነ ስውር የማድረግ ችግር ያመጣል። እና ከዛም ባለፈ ደግሞ ካንሰር እንዲመጣ ትልቅ ምክንያት ይሆናል። እንግዲህ ቅድም እንዳቀረብኩላችሁ ከአመጋገብ ችግር ከምንጠቀማቸው ነገሮች በአግባቡ ሳንጠቀም በምንቀርበት ሰዓት ላይ ሆርሞን ሲዛባ ሄሞስታተስ ሄሞባላንስ የምንለው የሰውነታችን ሂደት ሲዛባ በዛን ሰዓት ላይ በቀላሉ ሰውነታችን ላይ የጡት ካንሰር የምንለው የማህፀን ካንሰር የምንለው እንደነዚህ የኩላሊት ችግር ብለን የምናቸው ነገሮች እንዲመጡ ምክንያት ይሆናል። እነዚህ ሁሉ የሚመጡት በሆርሞን መዛባት ምክንያት ነው የሚመጡት። በሆርሞን መዛባት ምክንያት ብዬ ያሰብኳቸው እንግዲህ በሰውነታችን ላይ መገኘት ያለባቸው ነገሮች በአግባቡ ሳይገኙ ሲቀርም ሆርሞን ይዛባል። እጢ ነገር ወይም ጉዳት ካለ ይዛባል። ከዛም ባለፈ ከአፈጣጠርም ራሱ ጉዳት ያለው የሆርሞን እጢ ሊኖር ይችላል እና አመጋገባችን አኗኗራችን ሳናስተካክል ስንቀር በሂደት ሆርሞን ይዛባል። እንዳልኳችሁ ያ ሆርሞን ሲዛባ ሆርሞኑ ራሱ የጡት ካንሰር ያመጣል ወይ የማህፀን ካንሰር ያመጣል ማለት አይደለም። በሰውነታችን ላይ ዑደት የምንለው ሂደቱን ጠብቆ በአግባቡ ሰው ልጅ የሚያስፈልገው ነገር በሰውነት ላይ ሳይገኝ ሲቀር ከሆርሞን ሊሆን ይችላል፣ ከአመጋገብ ሊሆን ይችላል። ይሄ ሲጓደል በቀላሉ የካንሰር ሴሎች እንዲፈጠሩ ምክንያት ይሆናል ነው እንጂ ራሱ ሆርሞን መዛባት ወይም መጨመር መቀነስ ካንሰር ያመጣል ማለት አይደለም። በሰውነታችን ላይ ያለአግባብ የሚያስፈልጉ ነገሮች ይወጣሉ ወይም ያለአግባብ የሚያስፈልጉ ነገሮች ወደ ሰውነታችን ላይ ሳይወጡ ሲቀሩ እነዚህ ሁሉ ሂደቶች ሊዛቡ የሚችሉት ከሆርሞን ጋር በተያያዘ ችግር ከሰውነታችን ላይ ሲኖር ስለሆነ እነዚህ ነገሮች በሰውነታችን ላይ ሲኖሩ በቀላሉ ጡት ላይ በሴቶች ላይ ካንሰር እንዲፈጠር ምክንያት ይሆናል። ማህፀን ላይ ካንሰር እንዲፈጠር ምክንያት ይሆናል። አብዛኛውን ጊዜ ከ45 ዓመት በላይ ያሉ ሴቶች ለካንሰር ይጋለጣሉ። ለማህፀንም ሆነ ለጡት ካንሰር ይጋለጣሉ። እንግዲህ የሚጋለጡት ምንድነው? በተፈጥሮ 45 ዓመት በላይ የሆኑ ሴቶች ያርጣሉ ወይም መውለድ አይችሉም፣ ፔሪየድ ማየት አይችሉም ይባላል። ትክክል ነው፣ ማየት አይችሉም። ሳይንሱ እንግዲህ አሁን የአፕዴት እየተደረገ ሲመጣ እስከ 50 እስከ 55 ዓመት ድረስ የሚወልዱ ሴቶች እንዳሉ ሆኖ እያለ ግን የተለመደው ነገር 45 ዓመት በኋላ ሴት ልጅ ወር አበባ አታይም ነው የሚባለው። ወር አበባ የማታይበት ምክንያት እንግዲህ ኢስትሮጂን እና ፕሮጀስትሮንን ማመንጨት የሚችሉ የሰውነታችን በሴቶች ሰውነት ላይ የሚገኙ እጢዎች ስራቸውን ያቆማሉ ማለት ነው። እነሱ በማቆማቸው ምክንያት እንግዲህ ሆርሞን መዛባት ይመጣል ማለት ነው። መጀመሪያ ነበሩ፣ አሁን ጠፉ። በዛን ሰዓት ላይ ከላይ የሚመጣው መልዕክት የሚቀበል ነገር ስለሌለ በእነዚህ ዑደቶች ውስጥ በማህፀን ላይ ካንሰር እንዲፈጠር፣ ጡት ላይ ካንሰር እንዲፈጠር ይደረጋል። እንግዲህ ከ45 ዓመት በላይ አይደለም ካንሰር ይፈጠራል ብያምላችሁ፣ ከዛ በታችም አለ። ከዛ በታችም ቢሆን በሆርሞን ችግር ሳይሆን ዳይሬክትሊ ካንሰር የሚመጣው አዲስ ሴል በሰውነታችን ላይ ሲፈጠር ነው። አዲስ ሴል እንዲፈጠር ግን ምክንያት ይሆናሉ ሆርሞን መዛባትና ከሆርሞን ጋር የሚመጡ ህመሞች
ለቀላሉ ለካንሰር ሊዳርጉ ይችላሉ። ከዛም ባለፈ የነርቭ ሴል ይጎዳል። አሁን ከሆርሞን መዛባት ጋር እንግዲህ የኢንሱሊን ወይም የስኳር በሽታ የምንለው ነገር በሰዓቱ ማንታከም ከሆነ የአይን ጉዳት፣ ራስን በአንድ በኩል መሳል፣ ስትሮክ የምንለው ጭንቅላትን ውስጥ ደም መፍሰስ፣ እግራችን አንደኛው እግራችን አልንቀሳቀስ ማለት፣ ሙሉ ፓራላይዝ መሆን፣ ይህን ሁሉ የሚያመጣው እንግዲህ ሆርሞን መዛባቱ የነርቭ መዛባትን ይዞ ይመጣል። እንግዲህ ሆርሞን ስለተዛባ ነርቭ ተጎዳ ማለት ነው። ነርቭ ስለተጎዳ ደግሞ የሆርሞኑ አልበቃም ብሎ የነርቭ ችግር ይመጣብንና የነርቭ በሽታ ተጠቂዎችም እንሆናለን። እና አንዳንድ ጊዜ ሰውነታቸው በጣም ግዙፍ ይሆንና የሆነ ራሳቸውን መቆጣጠር የማይችሉ ልጆች ወይም አዋቂዎች አይታችሁ ከሆነም እንደዚህ አይነት ሰዎች የሚፈጠሩት ከሆርሞን። እነዚህ በምን እንከላከላለን የሚባለው ነገር እንግዲህ አንድ ሆርሞን ሪፕሌስመንት ነው። ሆርሞኖቹን የትኛው ሆርሞን እንደተዛባ የትኛው ችግር እንዳለ ይታሰብና አሁን ኢንሱሊን ከስኳር በሽተኞች ኢንሱሊን እንደሚጠቀሙት ሁሉ ሆርሞን ሪፕሌስመንት ሆርሞን ተክቶ ያን ሊተካ የሚችል ሆርሞን ከውጭ መስጠት ነው። ከዛ ውጭ ደግሞ በጨረር ወይም እንደዚህ ያው ካንሰር የሆኑ ነገሮች ካሉ በጨረር መመታት ካለባቸው በጨረር ይመታሉ። በጨረር የማይመቱ ከሆነ በኦፕሬሽን ይወገዳሉ። ከዛም ባለፈ ደግሞ ባሉበት ቦታ ተገተው እንዲቆዩ መድኃኒቶች አሉ እና እንደዚህ ያሉ ነገሮችን ለመጠቀም ግዴታ የሚያስገድደን የሚስፋፋ አይነት ከሆነ በጨረር ሊመታ ይችላል። አንድ ቦታ የሚቀመጥ ከሆነ ያንን ደግሞ በቀላሉ በቦታው ላይ በኦፕሬሽን እናስወግደዋለን። ካልሆነም በጨረርም ተመቶ እንዲጠፋ ይደረጋል። ከዛም ባለፈ እንግዲህ የሆርሞን መዛባት 48 ዓመት 45 ዓመት ሳይሞላቸው የሚመጣው እንግዲህ ልጅ እንዳይወልዱ ያደርጋል። ልጅ እንዳይወልዱ ሆርሞን ስለተዛባ ሴት ልጅ ዘር ፍሬ እያላት ልጅ አትወልድም፣ ወይ ወንዱ ሴቱም ዘር ፍሬ እያላቸው ልጅ አይወልዱም። ልጅ እንዳይወልዱ የሚያደርጋቸው ምክንያት ምንድነው? ሆርሞን መዛባት ነው። እንቁላል በአግባቡ እድገቱን ጠብቆ እንዲመጣ አያደርጉም ሆርሞን ስለተዛባ። ከዛም ባለፈ ደግሞ የማህፀን ግድግዳ ደግሞ ያው ከተረገዘ በኋላም ቢያንስ እንኳን በየ3 ወሩ በየ4 ወሩ እያስወረደ የሚያስቸግራቸው አሁንም የሆርሞን መዛባት ነው። የሆርሞን መዛባት የማህፀን ግድግዳ የተፈጥሮ ይዘቱን ጠብቆ እንዲቆይ አያደርገው። ለምን? ያን የሚረገዘውን ህፃን ልጅ መሸከም እንዲያቅተው ያደርገዋል። ይሄ ሁሉ የፕሮጀስትሮንና የኤስትሮጅን ሆርሞን ነው። የነዚህ መዛባት ካንሰር ብቻ ሳይሆን የሚያመጣው በወጣቶች ላይ እስከ 45 ዓመት ድረስ ያሉት ፔሪየድም ያያሉ፣ ፔሪየድ ይዛባባቸዋል። ሁለተኛ ደግሞ ልጅ መውለድ ይፈልጋሉ። ልጅ መውለድ ሲፈልጉ የማይወልዱ አሉ። ምርመራ ሲደረግላቸው የዘር ፍሬ ያለህ የዘር ፍሬ ያለሽ ይባላሉ፣ ግን ልጅ መውለድ አይችሉም። በተደጋጋሚ ግንኙነት ያደርጋሉ፣ ምንም እርግዝና አልፈጠርም ብሎ ያስቸግራል። እርግዝና ከተፈጠረም በኋላ ደግሞ በየ3 ወሩ በየ4 ወሩ በየ5 ወሩ እየወረደ ያስቸግራቸዋል ሴቶች ላይ። ይሄ ሁሉ የሆርሞን መዛባት ነው የሚያመጣው። ስለዚህ እኛ ጋር ብትመጡ በውስጥ መስመር ብትጠይቁን እኛ ጋር አሁን እዚህ ሆርሞን ጋር በተዛባ አብዛኛውን ጊዜ ሴቶች መውለድ እምቢ ላላቸው ወይ ካረገዙ በኋላ እየወረደ ለሚያስቸግራቸው ትልቅ መፍትሄ አለ እኛ ጋር። በቀላሉ ብዙ ጊዜ ትልቅ ሆስፒታል ይሄዱና ምርመራ ሲያደርጉ የዘር ፍሬ ያለ የዘር ፍሬ ያለሽ ወይም መውለድ ትችላለህ ወይ መውለድ ትችላለህ የሚለው ነገር ነው እንጂ ሆርሞኑን የሚስተካከልበትን መንገድ ብዙም ጊዜ አይታይም በሀገራችን ላይ። ለምን? ያው ሆስፒታል ላይ ክትትል እንኳን ካለ የመጀመሪያ ቀን ያያት ዶክተር ሁለተኛ ዙር ክትትሏን ጠብቃ ክትትል ስታደርግ ያያት ዶክተር ሁለተኛ ዙር ቀጠሯን ጠብቃ አንድ ሴት በምትሄድበት ሰዓት ላይ ስራ ስለሚበዛ የመጀመሪያውን ዶክተር ላታገኘው ትችላለች እና የመጀመሪያው ዶክተር በሌለበት ሌላ ዶክተር ያያትና ሌላው ዶክተር ደግሞ የራሱን የእውቀት የሚያውቀውን ያህል ነው ሕክምና ወይም የሕክምናውን አገልግሎት ወይም የምክር አገልግሎት ሊሰጣት የሚችለውና አብዛኛውን ጊዜ እንደዚህ አይነት ነገሮችን ለመከታተልና ልጅ ለመውለድ ወይም ለችግራችሁ መፍትሄ ማግኘት ከፈለጋችሁ በተደጋጋሚ በ3 ወርም ለ6 ወርም ክትትል ስለሚደረግ ክትትል የሚያደርጋችሁ አካል አንድ ዶክተር መሆን አለበት። የመጀመሪያውን ሂስትሪ የሰጠውን መድኃኒት ስታናግሩትኝ የችግራችሁ ስትነግሩት ከዚህ በፊት የተከታተላችሁበትን የሞከራችሁትን ድሉን በሙሉ ያላችሁን ነገር አስተዳደጋችሁን በሂስትሪያችሁን በሙሉ የነገራችሁ ዶክተር ነው ሁለተኛም ሶስተኛ ዙር ስትሄዱ ማግኘት ያለበት እና ሆስፒታል ላይ ሲካሄድ የስራ ጫና ስላለ ዶክተሮች ይቀያየራሉ። ትክክለኛ መፍትሄ አታገኙም። እንግዲህ ያው እኛ ጋር ብትደውሉ በውስጥ አድራሻ አለን፣ አማክሩን። እኛ ጋር ስራ ቦታ እኛ ያለንበት ድረስ መጣችሁ አገልግሎቱን እንድትጠቀሙና ለችግሩ ተጠቂ የሆናችሁ ሴቶች አገልግሎቱን ተጠቅማችሁ የምንሰጣቸውን ክትትል ተካትላችሁ ልጅ መውለድ ስለሚቻል የዘር ፍሬ የለም ከተባለ ብቻ ነው ሰው መውለድ የማይችለው እንጂ የዘር ፍሬ እያለ መውለድ ስለሚቻል እኛ ጋር መጣችሁ አገልግሎቱን ብታገኙ። ስታገኙ ደግሞ ረዥም ጊዜ የሚባለው አንዳንድ ጊዜ ነው፣ በአንዳንድ ሴቶች ላይ ነው። እንደ ሁሉም እንደ እያንዳንዱ ሰው ችግር ነው የሚለያየው። ግፋ ቢባል እስከ 6 ወር ሊሆን ይችላል። አብዛኛው ሴቶች ግን ከ3 ወር በላይ ክትትል አያስፈልጋቸውም። ስለዚህ በቀላሉ መውለድ ስለሚቻል በውስጥ መስመር ጠይቁን።
አገልግሎት የምትፈልጉ ደግሞ ደውላችሁ አድራሻችንን እንነግራችኋለን። በመደወል ሊሆን ይችላል። እዛው በዩቲዩብ ላይ ሆነ እዚያው በምንለቀው በቲክቶክ ላይ በቴሌግራም ስለምንለቅ አድራሻችን አለ እና አገልግሎት ተጠቀሙ። በጣም አመሰግናለሁ። ጥያቄ ካላችሁ አሁንም በተደጋጋሚ ጥያቄያችሁን በውስጥ መስመር አቅርቡልኝ። አመሰግናለሁ።